ዮሴፍ ወንድሙ ይባላል። ጉለሌ ክፍለ ከተማ ወረዳ 4 ዋና ስራ አስፈጻሚ በ2018 የስድስት ወር አፈጻጸማችንን አጠቃላይ እንደወረዳ የዋና የሚባሉ ግቦች ላይ ትኩረት በማድረግ አጠቃላይ አመራሩን መልሶ በማደራጀት እንዲሁም ደግሞ አጠቃላይ ባለሙያውንም የሪፎርም ስራዎች በመስራት አጠቃላይ ወደ ስራ ያስገባንበት ሁኔታዎች አሉ። በስድስት ወር ውስጥ በተለይ የግማሹን 6 ወር 3 ወሩን የሰራ ነው ከዚህ ከቅድመ ዝግጅት ስራዎቻችን ጋር ተያይዞ አጠቃላይ እንደወረዳ በቅድመ ዝግጅት ስራዎቻችን ላይ በተለይ የእቅድ የማቀድና ወረዳውን ነባራዊ ሁኔታ ማዕከል ያደረገ ሁሉም ሴክተሮች እቅድ እንዲያቅዱ የማድረግ እንዲሁም ደግሞ ያንን እቅድ ደግሞ ወደ ታች ለህብረተሰቡ የጋራ የማድረግ ስራዎች በስፋት የተሰሩበት ሁኔታዎች አሉ ማለት ነው። እነዚህን ስንሰራ በተለይ ከህብረተሰቡ የወሰድናቸው የተለያዩ ግብአቶች አሉ ማለት ነው በእቅዶቻችን ላይ። እነዛን ግብአቶች በመውሰድ ደግሞ እቅዶቻችንን በጋራ እቅድ ከልሰን ወደ ስራ የገባንበት ሁኔታዎች አሉ ማለት ነው። እነዚህን እቅዶች የጋራ ስናደርግ ማህበረሰቡ ላይ በተለይ በስፋት የሚያነሷቸው ጉዳዮች አሉ ማለት ነው። ከዚህ ከተጠቃሚነት ከስራ ዕድል ፈጠራ ስራዎቻችን ጋር ተያይዞ እንዲሁም ደግሞ ከመልካም አስተዳደር ስራዎቻችን ጋር ተያይዞ በተጨማሪ ከአገልግሎት አሰጣጥ ስራዎቻችን ጋር ተያይዞ እንዲሁም ከሰላም ጸጥታ ስራዎቻችን ጋር ተያይዞ እንዲሁም ደግሞ ህግ የማስከበር ስራዎቻችን ጋር ተያይዞ እንዲሁም የኑሮ ውድነት ማዕከል አድርጎ የሚያነሷቸው ጥያቄዎች ነበሩ ማለት ነው። እነዚህ ጥያቄዎች ማዕከል አድርገን በተለይ እንደ ወረዳ 4 በስፋት እነዚህን ተግባራቶች እቅድ አቅደን ተቋማት እቅድ እንዲያቅዱ እንዲሁም ደግሞ ተቋማት ከባለድርሻ አካላት ጋር ጭምር ወርደው የጋራ እንዲያደርጉ የተሰራው ስራ በጣም የተሻለ ነበር በቅድመ ዝግጅት ስራዎቻችን። ይህንን ማዕከልም አድርገን እነዚህ ተግባራቶች መሳካት የሚችሉት ህብረተሰቡ ስላነሳ አስፈጻሚው አካል ወይንም የአንድ ተቋም ብቻ ያሳካዋል ማለት አይደለም። የተጠቀምነው ሜተድ ወይንም የዘረጋነው አሰራር ስርዓት አለ ማለት ነው። አንዱ በክላስተር የቅንጅት አሰራርንም ጭምር ማዕከል አድርገናል ማለት ነው። ማዕከል አድርገናል በ4 ክላስተር የተቀናጁ የሚሰሩ ተቋማትንም ጭምር ለማቀናጀት ጥረት ተደርጓል። የአገልግሎት አሰጣጥ ላይ ሞር አገልግሎት የሚሰጡ ተቋማቶች እንዲቀናጁ ተደርጓል። እንዲሁም ደግሞ ከተጠቃሚነት ጋር ተያይዞ የስራ ክህሎትን ማዕከል አድርጎ እዚህ ላይ ግብአት የሚሆኑ ተቋማት ወጣቶችና ስፖርት፣ ሴቶችና ህፃናትን ማዕከል አድርጎ የተዋቀረበት ሁኔታዎች አሉ። እንዲሁም ከሰላም ጸጥታ ከህግ ማስከበር ስራዎቻችንም ጋር ተያይዞ በዛው ልክ አቀናጅተን ወደ ስራ ገብተናል። ውጤትም መጥቷል። በሱ በጣም በተሻለ መንገድ በኋላ በደንብ በስፋት እናስቀምጠው እንዳለ ሆኖ በዚህ መንገድ በጣም በተሻለ መንገድ ስራዎች ለመስራት ጥረት ተደርጓል ማለት ነው። ይህንን የቅድመ ዝግጅት ስራዎቻችን ከጨረስን በኋላ በተለይ ከመልካም አስተዳደር ህዝቡ ከሚያነሳቸው በመልካም አስተዳደር ስራዎቻችን ጋር ተያይዞ የመጀመሪያው ብሎክ ላይ የመልካም አስተዳደር ችግር የትኛው ብሎክ ላይ ምን አይነት መልካም አስተዳደር ችግር ይነሳል በህብረተሰቡ የሚል ህብረተሰቡን አወያይቶ በቃለ ጉባኤ ተይዞ ከታች እንዲመጣ ነው ያደረግነው። ከዚህ በፊት የነበረው በሰሚ እዚህ ቦታ ላይ መልካም አስተዳደር ችግር አለ የሚፈታው የማይፈታውን በዛው ልክ ነበር ተታቅዶ የሚሄደው የነበረው። አሁን ግን ትክክለኛ የሚፈቱ ከብሎክ ጭምር ህብረተሰቡ ይሄ መልካም አስተዳደር ችግር እኔ ብሎክ ላይ አለ ብሎ ሲያምንበት ይሄን አካል የሚፈታ አካል ደግሞ ማን ነው በአስተዳደሩ ተብሎ ታምኖበት መጥቶ ከታች ተረጋግጦ ሲመጣ በዛ ልክ ነው የመልካም አስተዳደር ችግሮቻችንን እየፈታን የመጣ ነው። በሁለት መንገድ ነው መልካም አስተዳደር ችግሮቻችን እንደ አስተዳደር ቴክኒካሊ ባይሆን ኦቨርኦል ለማስቀመጥ የምንሞክረው አንዱ እንደ ወረዳ የመልካም አስተዳደር ችግር ብለን የወሰድነው 5 የመልካም አስተዳደር ችግሮች አሉን ብለን የወሰድነው እነዚህን 5 የመልካም አስተዳደር ችግሮች በ6 ወር ውስጥ ፈተናል ማለት ነው። ፈተናል እነዚህ የመልካም አስተዳደር ችግር ለምሳሌ አዲስ ብርሃን ትምህርት ቤት አካባቢ፣ የደብረ ሰላም ትምህርት ቤት አካባቢ እንዲሁም ደግሞ ወረዳ ላይ የደንብ ማስከበር ጽፈት ቤት የሴትና የወንድ ማደሪያ ክፍል
ምቹ ሁኔታ መፍጠር ሌሎችም በዚሁ ልክ ማለት ነው ዲች ለምሳሌ ብሎክ 16 ላይ የዲች ጥያቄ ነበር የጎርፍ ማለት ነው እሱን ፈተናል እነዚህን አምስቱን ፈተናል ማለት ነው እነዚህን ስንፈታ አንደኛው በዚህ ማዕቀፍ ውስጥ በእቅድ ታቅደው የፈታናቸው ናቸው ማለት ነው ሁለተኛው የመልካም አስተዳደር ችግር የምንለው ደግሞ በተለይ የመልካም አስተዳደር ችግር የምንለው በሁለተኛው ሜትር ላይ ያስቀመጥነው በአገልግሎት አሰጣጥ ሂደት ውስጥ በህብረተሰቡ የሚመጡ የመልካም አስተዳደር ችግሮች ነበሩ ለምሳሌ የመጸዳጃ ቤት የማድ ቤት እንዲሁም ደግሞ የመኖሪያ ቤት የጣራ ማፍሰስ ችግሮች ነበሩ ማለት ነው ይሄንን ደግሞ በአንድ ማዕከል ካቢኔው ተሰብስቦ በአንድ ማዕከል ቁጭ ብሎ እነዛን መልካም አስተዳደር ችግሮች በወንበር አይቶ እንዲሁም ወርዶ ማለት ነው ወርዶ ህብረተሰቡ ጋር ፈቶ በዛ ልክ 19 የሚሆኑ የመጸዳጃ ቤት የማድ ቤትና እንዲሁም ደግሞ የጣራና ግድግዳ የሚቀየርላቸውን አካላቶች የቤት መልካም አስተዳደር ችግር የፈታንበት ሁኔታዎች እንዳሉ በዚህ በ6 ወር ውስጥ አይተናል ገምግመናል እነዚህም በህብረተሰቡም ዘንድ ትልቅ የሆነ ፊድባክ ነው የተሰጠን ያለው እነዚህን ስንፈታ ግን በመመሪያውና በአሰራሩ ለምሳሌ ቤቶች አስተዳደር ላይ ሄዶ በመመሪያው ሊፈታ የማይችል ግንባታ ሄዶ በመመሪያው መፈታት የማይችል ነገር ግን እኛ ደግሞ ህብረተሰቡ ደግሞ ይሄ በዚህ ጉዳይ መልካም አስተዳደር እጦት እንዳያጣ በዛ ልክ ያየንበት ሁኔታዎች አሉ ከመልካም አስተዳደር ችግሮቻችን እነዚህ ለመፍታት ጥረት አድርገናል አሁንም ግን ይሄንን ስንሰራ እንደ አስተዳደር ህብረተሰቡ ጋር ወርደን ምን ያህል እርካታ አለው አሁን ህብረተሰቡ እንቢ ዳሰሳ ጥናት ሰርተናል በህብረተሰቡ ዘንድ አሁንም የምንፈታቸው በተለይ ኢሚዲየትሊ የመጡ በአገልግሎት አሰጣጥ የመጡ የምንፈታቸው አገልግሎት አሰጣጥ ላይ ማህበረሰቡ በጣም ሰፊ የሆነ ምን አለው እርካታ አለው ነገር ግን አሁንም የሚነሱ የመልካም አስተዳደር ችግሮች አሉ ማለት ነው ስለዚህ እሱን በሚቀጥለው 6 ወር እቅዳችንን አቅደን ከልሰን የምንወጣበት ሁኔታዎች ምቹ ሁኔታ ፈጥረበት ሁኔታዎች ያመቻቸን ያለንበት ሁኔታዎች አሉ አጠቃላይ ከመልካም አስተዳደርና አጠቃላይ ከህዝቡ ሲነሱ ከነበሩ ጥያቄዎቻችንም ጭምር ይሄ አንደኛው እንደሆነ በደንብ ማየት ያስፈልጋል ማለት ነው በሁለተኛ ደረጃ ከአገልግሎት አሰጣጣችን ስርዓት ጋር ተያይዞ እንደ ወረዳችን የነበሩ በቅድመ ዝግጅት ቅድም እንዳስቀመጥኩት በዝግጅት ምዕራፋችን ላይ የነበረው አንዱ የአገልግሎት አሰጣጥ ወረዳው ላይ በጣም አይለኛ ምልልስ አለ የህብረተሰቡ በጣም ይመላለሳል ክፍለ ከተማ ጭምር ይሄዳል ምላሽ እየተሰጠው አይደለም ይሄን ምላሽ ለምን ነው ወረዳ ላይ ምላሽ እየተሰጠው ማይሄደው የሚሉ ሰፋፊ ጥያቄዎች ይነሳሉ ማለት ነው ይሄንን ምንድነው ያደረግነው የመጀመሪያው የወረዳው ላይ የነበረው የምቹ ሁኔታ ከአገልግሎት አሰጣጥ ጋር አብዛኛው ሴክተር ምቹ ሁኔታ አልነበረው ማለት የተወሰኑ ሴክተሮች ምቹ ሁኔታ ፈጥረው ነበር ነገር ግን ያንን ምቹ ሁኔታ ደግሞ ሌሎች ወስደው አስፍተው ለማህበረሰቡ ለተገልጋዩ ምቹ ሁኔታ መፍጠር ጉዳይ ችግር ውስጥ የነበረበት እንደነበረ ገምግመናል በዝግጅት ምዕራፋችን አንደኛ እሱን ያስተካከልነው አብዛኛው ሴክተር 100% ማለት ይቻላል ከሁለት ሴክተር ውጪ ያለው ሙሉ በሙሉ ማለት ይቻላል የምቹ ሁኔታ ተፈጥሮ ለማህበረሰቡ መጥቶ በምቹ ሁኔታ ምቹ አካባቢ ምቹ ቢሮ ምቹ ተገልጋይ ለተገልጋዩም ጭምር ምቹ የሆነ ቢሮ ተፈጥሮ በዛ ልክ አገልግሎት እየሰጠን ያለንበት ሁኔታዎች እንዳሉ ማየት ያስፈልጋል ከዚህ ጋር ተያይዞ በሮብና አርብ ካቢኔው ቁጭ ብሎ አንድ ማዕከል ላይ የሚነሱ ከህብረተሰቡ የሚነሱ ጥያቄዎችን እየለቀመ እዛው ምላሽ እየሰጠ እየፈታ ያለበት ሁኔታዎች አሉ ማለት ነው አሁን ማንኛውም ሰው ሮብና አርብ ይመጣ በአንድ ማዕከል ተስተናግዶ ይሄዳል በተጨማሪ እርካታ የሌለው አካል ካለ ወይንም እኔ ቢያንስ ምላሽ ሊሰጠኝ ይገባል የሚል አካል ካለ በጽሁፍም ጭምር ምላሽ እየሰጠን ያለንበት የጽሁፍ ምላሽም ጭምር እየሰጠን ያለንበት ሁኔታዎች ማየት አስፈላጊ ነው ይሄንን በደንብ አድርገን እየሰራን ያለንበት ሁኔታዎች አሉ የተገልጋይ እርካታችን 82% አካባቢ ነው የአገልጋይ ወይንም የባለሙያዎቻችን እርካታ ደግሞ 72% ያደረስንበት ሁኔታዎች እንዳሉ በደንብ መገንዘብና ማየት ያስፈልጋል ብያስባለሁ ስለዚህ እነዚህ ከአገልግሎት አሰጣጣችን ጋር የሰራናቸው ስራዎች እንደሆኑ በደንብ ያስፈልጋል ከዚህ ጋር በ6 ወሩ ሰፋፊ ስራዎች እንሰራለን ብለን ያሰብነው የወረዳ 4 ይታወቃል የወረዳ 4 እና የወረዳ 5 ቀድሞ ቅልቅል የሆነ ነው ማህበረሰቡ በጣም ሰፊ ነው እንትኑም ጂኦግራፊካሊ በጣም ሰፊ የሆነ የህዝብ አሰፋፈር ያለበትና በጣም ዝቅተኛ ነዋሪ ያለበት አካባቢ እንደሆነ ይታወቃል
ነገር ግን ከዚህ ጋርም ተያይዞ የታችኛው ወረዳ የቀድሞ ወረዳ 4 የምንለው እሱ አካባቢ ላይ በተለይ ለባለሙያው ካፌ የማደስ ስራዎች እየተሰሩ ነው ያሉት። በሁለተኛ ዙር ላይኛው ላሉት ካፌም ወረዳ ካፌው አሁን በሶሻል ኮሚቴ እቅድ ተደርጎ ዲዛይን ወጥቶ አሁን የሚሰራበት ሁኔታዎች ምቹ ሁኔታ እየፈጠረ ነው። በተመሳሳይ ለባለሙያው ዴኬር ማለት ዴኬር ማህበረሰብ በተለይ ባለሙያው ልጆቹን ይዞ መጥቶ እኛ ጋር እያስቀመጠ እዛው ልጆቹን እየተከታተለ የሚሄድበት ዴኬር ስራዎችን የተሰራበት ሁኔታዎች አሉ። አጠቃላይ ምድረ ግቢውን በተቻለ መጠን ለማስተካከል ጥረት እያደረግን ነው። ታችኛው ወረዳ ላይ አሁን የህንጻውን ቀለም የመቀባት ግቢውን የማስዋብ አጥር ግቢውን በተቻለ መጠን የተሻለ ውበት እንዲኖረው ለማድረግ ጥረት እየተደረገ ነው። ይሄ ለተገልጋዩ ምቹ ሁኔታ ለመፍጠር ነው ማለት ነው። ገና ከግቢ ሲገባ ምቹ ሁኔታ የተሻለ ጠረን የተሻለ እይታ ኖሮት እንዲያገለግል በዛ ልክ ከአገልግሎት አሰጣጣችን ጋር በዛ ልክ እየተሰራ ነው ያለው። በሶስተኛ ደረጃ ከኑሮ ውድነት ጋር ሰፋፊ ጥያቄዎች ተነስተዋል። ከዚህ ጋርም ተያይዞ አንዱ የኑሮ ውድነታችን ቁጥጥር ስርዓቱን ማበጀት አለብን ብለን ይሄን የቁጥጥር ስርዓቱን በተለይ የተቋማት ጋር ተያይዞ የአቅራቢ ድርጅቶች እንዲሁም ደግሞ ነጋዴዎች ላይ በሰፊ የሆነ የቁጥጥር ስርዓቶች ዘርግተን እየሰራን ያለ ነው። በተጨማሪ ማህበረሰቡ ጋር አሁንም በቅናሽ ዋጋ ማግኘት አለብን የሚሉ ጥያቄዎች በስፋት ይነሳሉ። ይሄንን ምንድነው ያደረግነው? የእሁድ ገበያ የማመቻቸት ነው። የእሁድ ገበያ በተለይ 4 ቦታዎች ላይ አድርገናል። እነዚህ እሁድ ገበያዎች ላይ ደግሞ ቀጥታ ከማሳው ከአምራቹ ጋር ሄዶ የሚያመጣ ነጋዴ በማመቻቸት እነሱም ጭምር ሄደው አሁን ባለው በቅናሽ ዋጋ ከዋናው ቦታ በሚሸጥበት ልክ እየተሸጠ ያለበት ሁኔታዎች አሉ። 4 ቦታዎች ላይ በዛ ልክ እየተሰራ ያለ። በተጨማሪ አሁን 18 ነጋዴ አድርሰናል። 18 ነጋዴ አድርሰናል። መጀመሪያ የነበረን 10 ነበር። አሁን በ6 ወሩ 8 ጨምረን ወደ 18 አካባቢ ያደረስንበት ሁኔታዎች አሉ። ከአራቱ 3 ውስጥ አንዳንዱን የጠበቀበት ሁኔታዎች መኖሩን በደንብ በተግባርም ጭምር የሰራንበት ሁኔታዎች አሉ። እነዚህን ማስፋት ነው። ሌላኛው የማታ ንግድ ነው። በማታ ንግድ ላይ የደንብ ንግድና ሰላም ጸጥታ ሆኖ በተለያዩ ቦታዎች ላይ የማታ ንግድ ማህበረሰቡ ነጋዴው እስከ 3 ሰዓት እስከ 4 ሰዓት እየነገደ የሚያመሽበትና እንዲሁም ደግሞ ምርቱን የሚያቀርብበት ሁኔታዎች እየተፈጠረ ያለበት ሁኔታዎች እንዳሉ አይተናል። ህገወጥ ንግድ ላይ በጣም ሰፊ እርምጃዎች ወስደዋል። በተለይ በግብረ ኃይሉን መመራው ነኝ። በዛ ልክ የሰላም ጸጥታ ደንብ ማስከበር ንግድ የተለያዩ የህገወጥ ንግድ ላይ በዚህ የተሰማሩ አካላቶች ላይ እየወሰድን ያለንበት እርምጃዎች አሉ። በተጨማሪ ይሄም እንዳለ ሆኖ ደግሞ ስራ ዕድል ፈጠራና ንግድ ጽሕፈት ቤት በተለይ በጣም ዝቅተኛ የሆኑ ነዋሪ ያላቸውን ማህበረሰቦች ኢመደበኛ ንግድ በማስፋት ወደ 200 የሚሆኑ አካላቶችን ወደ ኢመደበኛ ስርዓት ውስጥ አስገብተን የኑሮ ውድነቱ በተለይ ከአስቤዛ ማህበረሰቡ ቀን በቀን ከሚፈልገው በዘለለ ኢመደበኛ ማንኛውንም ግብአት ማለት እስከ ህፃናት መጫወቻ እስከ ትላልቅ ሰው የሚለብሰው ልብስ ጭምር ማለት እንዲቀርብ አድርገን በዛ ልክ ከመንገድ ትራፊክ ጋር በመነጋገር መድኃኒዓለም ይዞ እስከ 4 መንታ የሚሄደው ወይም እስከ መሳለሚያ የሚሄደው መንገድ ቅዳሜና እሁድ ዝግ አድርገን በዛ ልክ እየተሸጠ ነው ያለው። ይሄ ደግሞ ከኑሮ ውድነቱ ጋር አጠቃላይ ደግሞ የገበያ ስርዓቱን ለማስተካከል ሰፋፊ ስራዎች እየተሰሩ ነው ያሉ። ከአቅርቦትም ጋር ተያይዞ በዛ ልክ የተሻሉ ስራዎችን ለመስራት ጥረት እየተደረገ ያለንበት ሁኔታዎች እንዳሉ አይተናል ማለት ነው። ጥቅል እነዚህ እንዳሉ ሆነው በተለይ ከስራ ዕድል ፈጠራ ስራዎቻችን ጋር ተያይዞ ሰፋፊ ስራዎች ሰርተናል። አንዱ የስራ ዕድል ፈጠራ የመጀመሪያው የማህበረሰቡን ማወያየት ነው። ማህበረሰብ ማወያየት፣ ወጣቱን ማወያየት እንዲሁም ከተወያዩ በኋላ የስራ ፈላጊ ኢኤልኤምኤስ ላይ እንዲመዘገቡ ማድረግ ነው። ይሄ ደግሞ ወደ 84% አካባቢ የስራ ፈላጊ የተመዘገበበት ሁኔታዎች አሉ። ከ6 ወር አፈጻጸማችን አንፃር ስናይ ውይይትም በተለይ ወጣቶች ከ100% በላይ ወደ 3850 አካባቢ የሚሆን የስራ ፈላጊ እናወያያለን፣ ስራ ፈላጊ እንመዘግባለን ብለን ያዝነው። ነገር ግን ምንድነው ያደረግነው? ከዛ በላይ ውይይት አድርገናል። በተጨማሪ ወደ 3443 አካባቢ ላይ ጸጋም ጭምር ለይተናል ማለት ነው። እነዚህ አካላቶች
የሚገቡበት በተለይ በአካባቢያችን ባሉ በባለ ሀብትም ሊሆን ይችላል በኢንተርፕራይዝም ሊሆን ይችላል በሌላም አካል ጭምር ሊሆን የሚችሉ ጸጋዎችም ጭምር አዘጋጅቶ በዛ ልክ እየተሰራ ነው ያለው። አጠቃላይ በስራ ዕድል ፈጠራዎቻችንም ጋር ተያይዞ የማዘመን ቴክኖሎጂ ስራ ነው የተሰራው ማለት ነው። ይሄ ማለት ከዚህ በፊት የነበረው የስራ ዕድል ፈጠራ ስራችን በዶክመንቴሽን ብቻ የነበረ ነው ማለት ነው። አንዱ ወደ ቴክኖሎጂ እናሸጋግራለን ብለን የያዝንበት ሁኔታዎች አሉ። የስራ ፈላጊው በኤልኤምኤስ በቴክኖሎጂ እንዲመዘገብ የተደረገበት ሁኔታዎች እንዳሉ ማየት ያስፈልጋል። በተጨማሪ ስራ ዕድል የተፈጠረለት አካል የጆብ ማኔጅመንት ሲስተም ይሄ ጂኤምኤስ የምንለው በዛ ልክ የተመዘገበ ያለበት ሁኔታዎች አሉ። የተፈጠርናቸው በሙሉ በጂኤምኤስ ተመዝግበው የመጡ ናቸው ማለት ነው። ተመዝግበው የመጡ ናቸው። እነዚህም በተለይ ወደ 72% አካባቢ ደርሰናል። ይሄ ማለት ከሚጠበቅብን 3800 የአመቱ ከዚህ ውስጥ ወደ 1800 አካባቢ ነው። ይሄም ከዛ አንፃር ስናየው ወደ 72% አካባቢ የሄድንበት ርቀቶች እንዳሉ ማየት ያስፈልጋል። ከዚህ ጋርም ተያይዞ በተለያዩ ስራዎች እየሰራን ያለንበት ሁኔታዎች አሉ። ከተጠቃሚነት አንፃር አንዱ ወጣቶች ላይ ፎከስ አድርገን ነበር ስንሰራ የነበረው። ከዚህ ከአንድ ጀንበር ስራ ብለን ከያዝናቸው በአንድ ጀንበር ውስጥ 1000 ስራ ፈላጊ መዝግበን በአንድ ጀንበር ማለት በአንድ ጀንበር ጠዋት ከ12 ሰዓት እስከ ማታ 12 ሰዓት ንቅናቄ ጭምር አድርገን ማለት ከዚህ ውስጥ በአንድ ጀንበር 260 አካባቢው በአንድ ጀንበር ስራ ዕድል ፈጥረናል። ለምሳሌ ፓርኪንግ ዘላቂ ማረፊያ ላይ ተደራጅተው እንዲገቡ የማድረግ ፓርኪንግ ወደ 120 አካባቢ በኮንስትራክሽን ሌሎች በንግድ ጭምር የስራ ዕድል በአንድ ጀንበር ፈጥረን ወደ ስራ ያስገባንበት ሁኔታዎች እንዳሉ ማየት ያስፈልጋል። ከተጠቃሚነት ጋር ተያይዞ በመጀመሪያ አካባቢ 6 ወር ስንገመግም 3 ወር ላይ ስንገመግም በነበረው አሁን ለውጦች ያሉበት ሁኔታዎች አሉ። አጠቃላይ ማህበረሰቡ ወጣቱ አሁን እምነት እያደረበት የመጣበት ሁኔታዎች አሉ። ከጸጋ ጋር ግን ተያይዞ አሁንም የወጣቱ ጋር ተያይዞ የተለያዩ እንትኖች አሉ የስራ ማማረጥ ዝንባሌዎች አሉ ማለት ነው። ለምሳሌ ወደ ቀላል ማዘንበል ወደ መኪና እጥበት ወደ ፓርኪንግ ወደ ተለያዩ ነገሮች የማዘንበል አዝማሚያዎች አሉ ማለት ነው። አጠቃላይ ግን ይሄንን ሊቀርፍ የሚችል ደግሞ ምን እያደረግን ነው? ልዕልም በልዕል ስልጠና እንዲሁም ደግሞ በቴክኒክም ስልጠና እየሰጠን የሄድንበት ሁኔታዎች አሉ። ልዕል ክሎት ላይ ወደ 2600 አካባቢ ወጣቶች ስልጠና የሰጠንበት ሁኔታዎች አሉ። ቴክኒካሊ በዛው ልክ ስልጠና የሰጠንበት ሁኔታዎች እንዳሉ ማየት ያስፈልጋል። ይሄንን ከዕለት ወደ ዕለት በዛውም የአመለካከት እንዲሁም ደግሞ የስራ ዕድል ፈጠራ ማማረጡ ላይ ስራ እየሰራን ያለንበት በስልጠናም ጭምር እየሰጠን ያለንበት ሁኔታዎች እንዳሉ ማየት ያስፈልጋል የሚል ነገር ነው ያለኝ። አጠቃላይ ከስራ ዕድል ፈጠራ ጋር እሱ ነው በደንብ ማየት ያስፈልጋል ብዬ ማስበው። አጠቃላይ ከሌላው ከገቢ አሰባሰባችን ጋር ተያይዞ በተለይ የገቢ ስርዓታችንን ከመዘርጋት ጋር ተያይዞ በ4 ወር ውስጥ ማዘጋጃ ቤት 4 ሚሊዮን አካባቢ ነው እንሰበስባለን ብለን ያዝነው። ከዚህ ከ6 ወር ከያመቱ ነው 4 ሚሊዮን አጠቃላይ የ6 ወር እቅዳችን ወደ 2 ሚሊዮን ነው። ከዚህ ጋርም ተያይዞ ወደ 1.5 ሚሊዮን አካባቢ ላይ የገቢ ወደ 77.84% አካባቢ ላይ ደረስንበት ሁኔታዎች አሉ። ከዚህ ጋርም ተያይዞ አጠቃላይ የማዘጋጃ ቤታዊ ይሄ ስንሰበስብ የነበረው አንዱ ዝቅ ያለበትም ወይንም 77% የሆነበት ምክንያት አንደኛው የንግድ ከዚህ በፊት የነበረው ስርዓት ወደኛ ነበር የሚሰበሰበው በወረዳ ደረጃ ነበር የሚሰበሰበው። አሁን ግን በቴሌ ብር ነው የንግድ በተለይ ስርዓቱ ወደዛ ሲስተም ወደ ቴክኖሎጂ ስለገባ አንዱ የመቀነስ አዝማሚያ በዛ ልክ ነው የመጣው። ሁለተኛው ቀደም እንዳስቀመጥኩት በዝግጅት ምዕራፋችን በ3 ወሩ ላይ የተቋማት ሪፎርም ተደርገዋል። በከተማ ደረጃ ሪፎርም የተደረጉ ተቋማቶች አሉ። ለምሳሌ ግንባታ ፍቃድ እንዲሁም ደግሞ መሬት፣ ባህልና ቱሪዝም እነዚህ ወደ ክፍለ ከተማ ተስበዋል ማለት ነው። እነዚህ ደግሞ አገልግሎት ሰጪ ተቋማቶች ናቸው። ማዘጋጃ ቤታዊ ገቢ የሚሰበስቡ ተቋማቶች ናቸው። ስለዚህ የነሱ የአገልግሎት አሰጣጥ ወደ ክፍለ ከተማ ሲገባ እዚህ ያለውን አፈጻጸም ብሎታል ማለት ነው፣ ዝቅ አድርጎታል። ይሄንን እቅድ የመከለስ ስራ በ6 ወሩ ከክፍለ ከተማም ከሚመለከተው አካል ጋርም ጭምር
ተነጋግሮ እቅድ የመከለስ ስራ የምንሰራበት ሁኔታዎች ይፈጠራል ማለት ነው። በዚህም በጣም ከፍተኛ አፈጻጸም ያለው ፋይናንስ ጽሕፈት ቤት ላይ የተሻለ አፈጻጸም አለው። ከንግድ ጽሕፈት ቤት የንግድ 9.4% ነው። ይሄ ማለት የንግድ ቅድም በቴሌ ይሰበስባል ያልነው ይሄኛው የሚዛን ማለት ነው። የሚዛን ጋር ተያይዞ ከሚዛን ልኬት ጋር ተያይዞ የሚመጣ ስለሆነ እሱ በዛ ልክ መያዝ ያስፈልጋል። እነዚህ አጠቃላይ ከገቢ ስራዎቻችን ጋር እነዚህ ናቸው ያሉት። በመቀጠል ከዚህ ከገቢ ስራችን ጋር ተያይዞ የቅድም ያስቀመጥነው ከማዘጋጃ ቤታዊ ገቢያችን ጋር ተያይዞ ነው የነበረን አፈጻጸም ወደ 1.5 ሚሊዮን ነው። እቅዳችን 2 ሚሊዮን ነበረ። መደበኛ ገቢያችን ግን ወደ 150 ሚሊዮን አካባቢ ነው በአመቱ የነበረን እቅድ። አሁን ግን ወደ 87 ሚሊዮን 420 ሺህ አካባቢ ደርሰናል ማለት ነው። ይሄ ደግሞ የተሻለ አፈጻጸም እንደሆነ ነው የምናየው። በሚቀጥለው በአመቱ ደግሞ የተሻለ አፈጻጸም ይዘን የምንመጣበት ሁኔታዎች ይኖራል የሚል ነገር ነው። ሌላኛው ከበጎ ፍቃድ ስራችን ጋር ተያይዞ አጠቃላይ የበጎ ፍቃድና የልማት ስራዎቻችን ጋር ተያይዞ ሰፋፊ ስራዎች በ6 ወር ሰርተናል። አንዱ የበጎ ፍቃድ ስራዎቻችን ጋር ተያይዞ በተለይ የማህበረሰቡን አስተባብሮ የደም ልገሳ የማሰጠት ነው። ይሄም 100% ነው። ወደ 330 የሚሆን ወጣትና ማህበረሰብ በዚህ የደም ልገሳ ላይ ማሳተፍ ስራዎች ተሰርተዋል። በተጨማሪ የመንገድ ትራፊክ ስራዎቻችን እንዲሁም ደግሞ የሆስፒታል ላይ ህሙማንን የመንከባከብ እንዲሁም ደግሞ የተለያዩ ተቋማቶች ላይ የሄዱ የእርዳታ የማድረግ እንዲሁም ጭምር እዛ ሄዶ በተለይ በአእምሮ የታመሙትን የመንከባከብ ሌሎች ስራዎችም ጭምር በዛ ልክ እየተሰራ ያለበት ሁኔታዎች አሉ። ሌላኛው የአቅመ ደካማ የሆኑ አረጋውያንን የቤት የማደስ ቤት መስራት እና የማደስ ስራ ነው የሰራ ነው ማለት ነው። ከዚህ ጋር ተያይዞ ከዚህ በፊት የነበረው ቤት የማደስ ነው ማደስ ብቻ ነበር ስንሰራ የነበረው። አሁን ግን በዚህ አመት በዚህ 6 ወር የጀመርነው ማንኛውም ቤት ሙሉ ቤት ፈርሶ በተሻለ መንገድ መሰራት አለበት ብለን ስለምናምን በዛ ልክ ደግሞ ወደ 21 ቤቶች የ100% በዚህ 6 ወር ውስጥ ያደስንበት ሁኔታዎች አሉ ማለት ነው። የሰራንበት ሁኔታዎች አሉ። ይሄ በጣም የተሻለ ስራ እንደሆነ ከማህበረሰቡ ከታደሰላቸውም አረጋውያንም ጭምር ምርቃትም የተለያዩ ነገሮችንም ጭምር እርካታንም ጭምር ያየንበትና ያገኘነው እንደመሆኑ በደንብ ማየት ያስፈልጋል። ሌላኛው የማዕድ ማጋራት ነው። በተለይ አዲስ አመትን እንዲሁም ደግሞ ገናን እንዲሁም ደግሞ የሙስሊም በዓላቶችን ጨምሮ የተለያዩ በዓላቶች ላይ የማዕድ ማጋራት ስራዎች እየሰራን የመጣ ነው። ከዛም ባሻገር ደግሞ እንዲሁም ደግሞ በተቋማትም ጭምር በጣም ችግረኛ የሆኑ አካላቶችንም ጭምር ከተረጂነት ወደ አምራችነት ጭምር ወደ ስራ የፈጠርንበትም ሁኔታዎች አሉ ከዚህ ጋር ተያይዞ ማለት ነው። ስለዚህ ወደ 4607 የሚሆኑ አካላቶችን በዚህ 6 ወር ውስጥ ብቻ የማዕድ ማጋራት ስራዎች ሰርተናል ማለት ነው። ይሄ በጣም የተሻለ መሆኑን በደንብ ማየት ያስፈልጋል። በተጨማሪ ከበጎ ፍቃድ ስራዎቻችን ጋር ተያይዞ በማታ የአካባቢ ጥበቃ ቅጥርም ጭምር ወደ 16 የሚሆኑ ቅጥሮችንም ጭምር ቀጥሮ ወደ ስራ ያስገባንበት ኢቭን ይሄ ማህበረሰቡን ጭምር እየከፈለ ስምሪት እየተሰጠው የደንብ ልብስ አለው የተለያዩ ማቴሪያሎችን ጭምር ከወረዳ ስምሪት እየተሰጠው የሚሰራበት ሁኔታዎች እንዳሉ ማየት አስፈላጊ ነው። ከልማት ስራዎቻችን ጋር ተያይዞ በዚህ በ6 ወር ውስጥ የሰራ ነው አንዱ የልማት ሀብት አሰባሰብ ነው። ከማህበረሰቡ የሚሰበሰብ ሀብት በተለይ የሰራናቸው ከዚህ ከኮብልስቶን ከቴራዞን የቱቦ ስራ እነዚህ ስራዎች በሙሉ የሚሰሩት ከማህበረሰቡ ሀብት በማሰባሰብ አካውንት ላይ በማስገባት እቅዳችን የአመቱ 1 ሚሊዮን ነው። እኛ ግን በ6 ወር ውስጥ 450 ሺህ ብር በመሰብሰብ እነዚህ የስራዎች ሰርተናል። በተለይ ኮብልስቶን ጥገና፣ ቴራዞን፣ ቱቦ ላይ ፎከስ አድርገን የሰራንበት ሁኔታዎች አሉ። ይሄ የመልካም አስተዳደርን ችግር ፈቺ ሆኖ አግኝተናል። በተለይ ድልድይ ከዚህ ከጎርፍ ስጋት ጋር ተያይዞ ቅድም እንዳቀረቡት አንዱ የመልካም አስተዳደር በዚህ የፈታንበት ሁኔታዎች እንዳሉ ማየት ያስፈልጋል። በተጨማሪ ማህበረሰቡን በማስተባበር ሞዴል አካባቢ መፍጠር ስራዎች በስፋት እየሰራን ያለንበት ሁኔታዎች አሉ። ይሄ በተለይ ወደ 4 የሚሆኑ ብሎኮች ሞዴል ብሎክ በዚህ በ6 ወር ውስጥ ፈጥረናል ማለት ነው። ይሄ ማለት
በተለይ ማህበረሰቡ አካባቢውን የመጀመሪያ በጽዳት በማጽዳት የጽዳት ወይንም የደረቅ ቆሻሻ አጠባበቅ ስርዓቱን ዘመናዊ ማድረግ ከተቻለ ወደ ኮምፖስት የመቀየር ካልተቻለ ደግሞ ያወጋገዱን ስርዓት በተቻለ መጠን እንዲያስተካክል የተደረገበት ጥረቶች አሉ ከሞዴል ብሎክ ጋር ተያይዞ። በተጨማሪ በጣም ላይን የማይማርኩ ቦታዎችን ግንባታ የማድረግ ስራዎች፣ ቀለም የመስራት፣ የመቀባት፣ የመብራት የማስወጣት 20-30 ራዲየስ የውበት ማስዋብ ስራዎች እየሰራን ያለንበት ሁኔታዎች አሉ። እነዚህ ብሎክ ሞዴሎች ደግሞ የተሻለ ስራ ደግሞ እንዲሰራባቸው የኢሲዲ የልጆች መጫወቻ ኢሲዲ ግንባታ ጭምር ያለው ሌሎችም በዛው ልክ የተሟሉ ስራዎችም ጭምር እየተሰሩ ያሉበት ሁኔታዎች እንዳሉ ማየት ያስፈልጋል። ከዚህ ጋርም ተያይዞ ማህበረሰቡ ላይ በጣም የመነቃቃት እንዲሁም ደግሞ ይህንን ተግባር ደግሞ ወስዶ ለመስራት የሚደረጉ የዝግጁነትና የተነሳሽነትን አይተናል ማለት ነው። ይህንን በበላይነት እያስቀጠልን ሁሉም ብሎክ ላይ ሁሉም አካባቢ ላይ ይህንን ይዘን እየሰራን ያለንበት ሁኔታዎች እንዳሉ በደንብ ማየት ያስፈልጋል ብዬ ስለማስብ ነው። እሱ ጋር በጣም ብዙ ስራዎች ሰርተናል። ይሄን በደንብ እናስቀጥላለን በሚቀጥለው ማለት ነው። ሌላኛው በተለይ ከዚህ ከአርሶ አደርና ከከተማ ግብርና ስራዎቻችን ጋር ተያይዞ ፎከስ አድርገን እየሰራን ያለንበት ስራዎች እንዳሉ በደንብ እንትን ማለት ያስፈልጋል። በሪፖርታችንም አጠቃላይ ከሰራናቸውም ስራዎች ጋር ተያይዞ በጣም ሰፋፊ ስራዎች እየሰራን ያለንበት ሁኔታዎች አሉ። በተለይ ከዚህ ከእጽዋትና ከእንስሳት ጋር 100% የስድስት ወር እቅዳችን አጠቃለን ወጥተናል። ከ100% በላይ ማለት ነው። ይሄ ደግሞ ትልቅ አፈጻጸም ትልቅ ተግባር መሆኑን በደንብ መያዝ ያስፈልጋል ብዬ አስባለሁ። ሁለተኛው የሌማት ትሩፋት ስራ ነው። የሌማት ትሩፋት ስራዎቻችን በተለይ ከሌማት ትሩፋት ስራዎቻችን ጋር ተያይዞ አንደኛው የፋሚሊ ቢዝነስ ነው። ፋሚሊ ቢዝነስ ወደ 24 የሚሆኑ ፋሚሊ ቢዝነስ አደራጅተን ወደ ስራ ያስገባንበት እንዲሁም ኬጂ ማለት ነው። ኬጂ ባለ 5 ኬጂ በጣም ብዙ ወደ 150 የሚሆኑ ባለ 5 ኬጂ ሰጥተናል። እንዲሁም ባለ 50 ኬጂ በተጨማሪ ዶሮ ለ20 ማህበራት አደራጅተን 50 ዶሮ የሰጠንበት ሁኔታዎች አሉ። ኬጂም ጭምር ማለት ነው። መኖም ጭምር አንድ ሰው አንድ ማህበር 50 ዶሮ የወሰደበት ሁኔታዎች አሉ። 20 ማህበር አደራጅተን ማለት ነው። ስለዚህ ይሄ በፋሚሊ ቢዝነስ የሰራናቸው ስራዎች በጣም የተሻለና ማህበረሰቡንም ወደ ማነቃቃት ስራ የሰራንበት ሁኔታዎች አሉ። በተለይ ከእጽዋት ጋር ስራዎቻችን ጋር ተያይዞ ከነዚህ ስራዎቻችን ጋር ተያይዞ በተለይ ከጓሮ አትክልት ጋር በሰፊው ማህበረሰቡ እየሰራ ያለበት ሁኔታዎች መያዝ ያስፈልጋል። የሌላኛው ኢትዮ ኮደርስ በተለይ ከኢትዮ ኮደርስ ጋር ተያይዞ እንደወረዳችን ወጣቱ ላይ ባለሙያው ላይ የሚፈልገው አካል ላይ በስፋት እየሰራን ያለንበት ሁኔታዎች አሉ። ይሄ ማለት በተለይ በዚህ አመት የያዝነው እቅዳችን ወደ 250 ነው የፈጸምነው። ወደ 403 አካባቢ ላይ ከ200% በላይ አካባቢ ፈጽመናል። ይሄ ኢትዮ ኮደርስ አሁን በወጣቱ ላይ መመዝገብ ብቻ አይደለም፣ ስልጠና መውሰድ፣ ሰርቲፋይ መሆን፣ ከሰርቲፋይ በኋላ ደግሞ ምን አገኘ ምንድነው ይሄ ኢትዮ ኮደርስ ሰልጥኖ ምንድነው ያገኘ ምን ኢንካም ጀነሬት አደረገ የሚለውንም ጭምር አይተናል ማለት። እንደ ወረዳችን በጣም ሰፋፊ የሆነ ስራ የሰሩ ልጆች አሉ። ኢንካም ጀነሬት ያደረጉ ልጆች አሉ። ተመርቀው እስከ ስራ እድል ፈጠራ ጭምር ስራቸውን ሄደው እንዲሁም ደግሞ ክሬቲቭ ቲንክ ስራዎቻቸውን ይዘው ሄደው ያሳዩበት መንገድም ጭምር እንዳሉ አይተናል ማለት ነው። ይሄ መጠናከር አለበት ብለን እቅዳችንን ጭምር በዚህ በ6 ወር ውስጥ ከልሰን ወደ ስራ የገባንበትና አጠናክረን እየመራን ያለንበት ሁኔታዎች እንዳሉ ለማየት ያስችላል። እነዚህን ተግባራቶች ማጠናከር መስራት ያስፈልጋል። በተጨማሪ የጽዳት ስራዎቻችን በስፋት ቅዳሜ ዘመቻ እየተደረገ በአካባቢው ሰፋፊ የጽዳት ዘመቻ እየተሰራ ነው ያለው። በሶስት ሽፍት አድርገን በወረዳችን ላይ እየተሰራ ያለበት ሁኔታዎች እንዳሉ ማየት ያስፈልጋል። ከዚህ ጋርም ተያይዞ መልሶ መጠቀምም ጭምር አሁን ቦታ አስፈቅደን ወረዳችን ላይ ማህበር አደራጅተን እነዚህ ከደረቅ ቆሻሻ ጋር ተያይዞ የሚጣሉትን ወደ መልሶ መጠቀም ስራ እያስገባን ያለንበት ሁኔታዎች አሉ። ወደ 420 የሚሆን ካሬ ከከተማ ተፈቅዶልን አሁን እሱ ላይ ወደ ስራ የመግባት ስራዎች እየተሰራ ነው ያለው። ትምህርት ቤቶች ላይ ሰፋፊ ስራዎች ሰርተናል። ከተማሪዎች ጋር ተያይዞ የ6ኛ ክፍል የተሻለ አፈጻጸም ነው ያለው ከማለፍ ጋር ተያይዞ 8ኛ ክፍል
12ኛ ክፍልም በዛው ልክ የተሻለ አፈጻጸም ነው ያለው። ትምህርት ቤቶችን ምቹ ሁኔታ አድርገናል። ምቹ ሁኔታ ፈጥረናል። ለምሳሌ ደብረ ሰላም ብንሄድ የተለያዩ ለልጆች መጫወቻ እንዲሁም ደግሞ ሜዳ ስታንዳርዱን የጠበቀ ኢንተርናሽናል የሆነ ሜዳም ጭምር ነው የተሰራው። ሌሎችም የህፃናት መዋያ ዴኬር የተለያዩ ስራዎች የተሰራበት ሁኔታዎች እንዳሉ አይተናል። ሌሎችም ትምህርት ቤቶች ላይ በዛው ልክ የመስራት ስራዎች ተሰርቷል። በተለይ በዚህ 6 ወር ውስጥ የሰራ ነው አንዱኛው መጠነ ማቋረጥና መጠነ ማርፈድ ጋር ተያይዞ በጣም የተሻሻሉ ስራዎች እየሰራን ያለንበት ሁኔታ እንዳለ በደንብ ለማስቀመጥ ፈልጌ ነው። ሌሎችም ከደንብ ማስከበር ስራዎቻችን በተለይ ህገወጥ ከማፍረስ ጋር ተያይዞ እንዲሁም ደግሞ መሬት ወረራንም ጭምር ከመከላከል አኳያ ሰፋፊ ስራዎች ተሰርተዋል። ሙሉ ወረዳችን ላይ ያሉ የ250 የሚሆኑ የመሬት ባንክ የገቡ ቦታዎች አሉ። እነዚህ ቦታዎች በሙሉ በጥበቃ ታፔላ በመስቀል ጥበቃ እየተደረገ ያለበት ሁኔታዎች አሉ። በዚህ ዓመት ደንብ ማስከበር ራሱ ወርዶ ታፔላ ሰቅሎ እነዛ ቦታዎች በህብረተሰቡ በማንኛውም አካል ወረራ እንዳይካሄድበት ጭምር የማድረግ ስራዎች የተሰሩበት ሁኔታዎች በጣም የተሻለ መሆኑን በደንብ ማየት ያስፈልጋል የሚለውን ነገር ለማስቀመጥ ነው። አጠቃላይ እነዚህ ተግባራቶችን ስንሰራ እንደ ወረዳችን ያለውን ጸጋ በደንብ አይተን እየሰራን ያለንበት ሁኔታዎች አሉ። ወረዳችን ላይ በተለይ ወረዳ 4ን ከመግቢያዋ እስከ መውጫዋ ድረስ ወንዝ ዳርቻ ፕሮጀክት ይነካታል ማለት ነው። ስለዚህ ይሄ አንዱ የተሰራው ከዚህ በፊትም በ2 ዓመቱ ጭምር የተሰሩ ስራዎች አሉ። ነገር ግን በዚህ ዓመት አንደኛው የተንጠባጠቡ የልማት ተነሽ ያሉ መነሳት የነበረባቸው ያልተነሱትን አካል የማስነሳት እንዲሁም ክፍያም ጭምር እንዲከፈል ከክፍለ ከተማ ከመሬት ጋር ፎርስ በማድረግ እሱን ስራ በበላይነት የሰራንበት ሁኔታዎች እንዳሉ መያዝ ያስፈልጋል። በተጨማሪ ከሱ ጋር ተያይዞ አካባቢው ላይ እዛ አካባቢ ያለውን ማህበረሰብ እንደ ወንዝ ዳርቻው ምን ማድረግ አካባቢውን ማስዋብ፣ ማብራት የማስወጣት ግሪነሪ የማድረግ እንዲሁም በተጨማሪ ደግሞ ለወጣቶቹ የተለያዩ ጸጋዎች ይዞ መጥቷል። ይሄ ወንዝ ዳርቻ አንደኛው ሜዳ እንደ ወረዳችን በጣም የሚያምር ለህፃናት መጫወቻ የሚሆን ሜዳ አግኝተናል፣ ተሰርቶልናል። እዛ አካባቢ በተለይ ክበበ ፀሐይ አካባቢ የመነን መሻገሪያ ድልድይ አካባቢ አፍንጮ በር ያሉ ወጣቶች እነዚህ ወጣቶች እንዲሁም ደግሞ የ21 ቀበሌ 20 ቀበሌ ላይ 18 ቀበሌ አካባቢ ያሉ እነሱ ሊጠቀሙበት የሚችል ሜዳም ጭምር ተሰርቶ ለህብረተሰቡ ክፍት የሆነበት ሁኔታዎች አሉ። ሌላኛው አሚኒቲዎች ማለት ነው። ሌሎች ስራ ዕድል የምንፈጥርበት የካፌ ሱቆች የተለያዩ ለወጣቱ ስራ ዕድል ሊፈጥር የሚችሉ ግንባታዎች ተገንብተዋል። ስለዚህ እሱ መጠናቀቅ ላይ ደርሷል። በወረዳችን ወጣቶች የወረዳችን ባለሀብቶች ጭምር እዚህ ላይ ገብተው የሚሳተፉበት የሚሰሩበት ሁኔታዎች ተፈጥሯል። በተጨማሪ የልጆች መጫወቻ ህፃናት ሄደው የሚቦርቁበት የሚጫወቱበት ሙሉ ስታንዳርዱን የጠበቀ ሸርታቴ ያለው ዥዋዥዌ ያለው ሌሎች ማቴሪያሎች ጭምር የተሟላ ወደ 4 የሚሆኑ ቦታዎች በየቀበሌው አካባቢ ላይ የተሰራበት ሁኔታዎች አሉ። ይሄ ወንዝ ዳርቻ ይዞ የመጣው ጸጋ ነው። የማህበረሰቡ ወጥቶ እንደፈለገው ስፖርት የሚሰራበት ሜዳዎችም ጭምር በተጨማሪ ፓርኪንግ አብዛኛው ማህበረሰብ መኪና የሚያቆመው ኮብልስቶን ላይ አስፋልት ላይ ነው። እነዚህም ጭምር የያዘ የመዝናኛም ጭምር ካፌዎች የተለያዩ ፕሮግራሞች ጭምር ልናዘጋጅበት የምንችልበትንም ጭምር ይዞ የመጣበት ሁኔታዎች አሉ። ይሄንን በሙሉ ስናይ ደግሞ በጣም የሚገርመው የተሰራው ስራ ይሄ ወረዳ 4 አብዛኛው ማህበረሰብ ማለት ይቻላል አብዛኛው ቆሻሻ ፍሳሽ የሽንት ቤት ፍሳሽ የሚደፋ የነበረው ወንዝ ዳርቻ ነው። እሱ ቶታሊ ያስቆመን ንጹህ ውሃ ነው ወንዝ ዳርቻ ላይ ይወጣል፣ በወንዝ ዳርቻ ውስጥ ይሄዳል። በተጨማሪ ይሄ ውሃ ንጹህ ውሃው ሄዶ አፍንጮ በር ላይ ትልቅ የአይቅ ተሰርቶ የተለያዩ የሞተር ጀልባዎችም እንቅስቃሴ የሚያደርግበት ትርኢት የሚያሳይበትን መንገድ እየተፈጠረ ያለበት ሁኔታዎች አሉ። ለማህበረሰቡ ለአካባቢው ለሀገሪቷም ጭምር ጥሩ ጸጋ ይዞ የመጣ የቱሪስት መስህቡን የሚይዝ ኢኮኖሚውን የሚያሳድግ በማህበረሰቡ ዘንድ ጥሩ ሞዴል የሆነና ስታንዳርድ የሆነን ከተማ ከመፍጠር አኳያ የተሻለ አፈጻጸምና የተሻለ ስራዎች እየሰራን ያለ ነው። ይሄንንም ከከተማ ጋር ተቀናጅቶ ከላይ እስከ ታች በጽዳት በማስዋብ
የተለያዩ ስራዎችም ጭምር እየተሰራ ያለንበት ሁኔታዎች አሉ። ይሄ በቅንጅት ከከተማ እስከ ክፍለ ከተማ ድረስ የሰራን ያለንበት ሁኔታዎች አሉ። በቅርብ ቀን ምርቃትም የሚመረቅበት ሁኔታዎች ይኖራሉ። አጠቃላይ እነዚህን ተግባራቶች ስንሰራ እነዚህን ስራዎች ስንሰራ አያይዘን ማህበረሰቡ የፋይዳ ምዝገባም ጭምር እንዲሰጥ እያደረግን የሰራ ነው። ወደ 34000 የሚሆን ማህበረሰብ በፋይዳ ምዝገባ በዚህ በ6 ወር ውስጥ መዝግበን የጨረስንበት ሁኔታዎች አሉ። በተጨማሪም አሁንም የተለያዩ አካላቶችንም በዛው ልክ እየሰራን ያለንበት ሁኔታዎች እንዳሉ ማየት ያስፈልጋል። አጠቃላይ እነዚህን ተግባራቶች በተሻለ የአመራር ስምሪት በአመራር ቁመና እንዲሁም ደግሞ በተሻለ በ24/7 ጭምር እየሰራን ያለንበት ሁኔታዎች እንዳለ ማህበረሰቡ እንዳያየን ነው። ከዛ ውጪ እነዚህን ተግባራቶች ደግሞ ይዘን ወርደን ማህበረሰቡን አወያይተናል። ማህበረሰቡ ተወያይቷል፣ ፊድባክ ሰጥቷል። የሰራነውን ጥሩ ነው ብሎ ተቀብሏል። ያልሰራነውን ደግሞ ድጋሚ አሁንም ሰጥቶናል። እቅድ አቅደን ይህንን ደግሞ ወደ ተሻለ የአፈጻጸም ይዘን የምንመጣበት ሁኔታዎች ይፈጠራል የሚል አጠቃላይ እነዚህን ተግባራቶች ስንሰራ ግን የአመራር ውህደት አጠቃላይ የአመራር ስርዓታችን እንዲሁም ደግሞ ከአገልግሎት አሰጣጥ እንዲሁም ደግሞ ከሌሎች ስርዓቶቻችን ጋር ተያይዞ ከሰላም ጸጥታ ስራችን ጋር ተያይዞ የተለያዩ ግምገማዎችም ጭምር እየሰራን ያለንበት ሁኔታዎች እንዳሉ ማየት ያስፈልጋል ማለት ነው። ከዚህ ጋር ተያይዞ አንዱ የከሌብነት እንዲሁም ደግሞ ከጠባቂነት ከነዚህ ስራዎች ጋር ተያይዞ ሰፋፊ ስራዎች እየሰራን ያለንበት ሁኔታዎች አሉ። ማፕ አድርገን እየሰራን ያለንበት ሁኔታዎች አሉ። ለምሳሌ ከሌብነት፣ ከብልሹ አሰራር፣ ከተለያዩ እነዚህ ህገወጥ ስራዎች ጋር ተያይዞ ማፕ ያደረግናቸው ተቋማት ላይ ቅድመ ክትትል እያደረግን እንዲሁም ደግሞ ውይይት እያደረግን የሄድንበት ሁኔታዎች አሉ። እነዚህ ከባለፈው የነበረ የመቀነስ እንትኖች አሉ። አሁን ግን በዚህ ደረጃ በወረዳችን ደረጃ በሌብነት በተለያዩ ነገሮች የጠየቅናቸው አመራሮችና ባለሙያዎች የሉም። ነገር ግን አጠቃላይ ከዲሲፕሊን ከአገልግሎት አሰጣጡ ጋር ወደ 17 የሚሆኑ ባለሙያዎችን የተጠያቂነት ስርዓት ተዘርግቷል። ከነዚህም ሰዓት ከማርፈድ ከመቅረት እንዲሁም ደግሞ ሌሎች የዲሲፕሊን ችግሮችን ጭምር በመሆናቸው እነዚህ አካባቢ ላይ ተጠያቂነት ስርዓት በዛ ልክ የሰራንበት ሁኔታዎች አሉ። እንደ ወረዳ አስተዳደር ወደ 3 የሚሆኑ አመራሮች የተጠያቂነት ስርዓት ዘርግተን ከክፍለ ከተማ ጋር ተነጋግረን ከአመራር ፑልም ጭምር ያወጣናቸው አመራሮች ጭምር እንዳሉ አይተናል። ከዚህ ጋር ስንገመግምም እንደ አስተዳደርም ስናይ ነበረው አንዱ የውጤታማነት በተለይ ካስቀመጥነው ግብ አንፃር ውጤት ከማምጣት አንፃር ከዕለት ዕለት ተግባራት እየከፋፈሉ ከመስጠት አንፃር እንዲሁም ደግሞ አጠቃላይ የባለሙያ ውህደት ጠብቆ ከመምራት አጠቃላይ ወረዳውን አስተባብሮ ከመምራት አኳያ የነበሩ ችግሮችን አይቶ በዛ ልክ ጭምር የተጠያቂነት ስርዓት የዘረጋንበት ሁኔታዎች እንዳሉ ለማስቀመጥ ነው። አጠቃላይ ግን አሁን ባለን ነባራዊ ሁኔታ 7/24 አመራሩ እየሰራ ያለበት ሁኔታዎች አሉ። የማምሻ በተለይ ከሰላም ሰራዊት ስምሪት ጋርም ጭምር እስከ ማታ እስከ 4 ሰዓት ጭምር ሰላም ሰራዊት ስምሪት እየተሰራ ያለበት ሁኔታዎች አሉ። እንዲሁም ሌሊት 12 ሰዓት ገብቶ የተለያዩ ተግባራትንም ጭምር ጨምሮ እየሰራ ያለ አመራር ነው ያለው እንደ ወረዳችን። አጠቃላይ እነዚህን ግን በ6 ወሩ እኔም ያልጠቀስኳቸው አጠቃላይ በወረዳችን የሰራናቸውን ስራዎች በ6 ወሩ የጋራ አድርጎ እቅድ ከልሰን ወደ ስራ የገባንበት ሁኔታዎች እንዳሉ ማየት ያስፈልጋል። በሚቀጥለው የ6 ወሩ ከተግባር አፈጻጸማችን የአመቱን አፈጻጸም በተሻለ ውጤት ወረዳውን ተቋማትን ጭምር በክፍለ ከተማም በከተማም ደረጃ የተሻለ አፈጻጸም ይዘው የሚመጡበትንና በሚቀጥለው የምንገናኝበት ሁኔታዎች እንዳሉ ለማስቀመጥ ነው። ስላዳመጣችሁኝ እግዚአብሔር ያክብርልኝ። ቴንኪው